ጂምሮን ስራ ላይ ጠንክረ ከሰራ ጥሩ ገቢ ስለምታገኝ ቅንጡ ሆቴል ሄደህ ልትዝናና ትችላለህ። ከስራ በተጨማሪ ግን ራስ ላይ ጠንክረ ከሰራ ያን ቅንጡ ሆቴል ትገዛዋለህ ይለናል። የዛሬው አጀንዳችን ነው ራስ ላይ መስራት ምን ማለት ነው? በጣም የሚያስደነግጥ ለውጥ በህይወታቸው ያመጡ ሰዎች ራሳቸው ላይ የሰሩ ሰዎች ናቸው። አብዛኞቻችን ጠንክረን ስራችን ላይ እንሰራለን። እኛ ግን አላደግንም፣ ባለንበት ቆመናል። ለብዙ ነገር ጊዜ እንሰጣለን። ለመዝናናት ጊዜ አለን፣ ለመተኛት ጊዜ አለን፣ ከሰዎች ጋር ለማሳለፍ ጊዜ አለን፣ ስራ ለመስራት ጊዜ አለን። ራሳችን ላይ ለመስራት ግን ጊዜ አልሰጠንም። እንዴት ነው ራሳችን ላይ የምንሰራው ታዲያ? እንዴት ነው የምንቀየረው የሚለውን በደንብ አድርገን እናወራለን። አብራችሁን ቆዩ። ወጣቱ ጠቢቡን ሰው ጠየቀ፣ በዚህ ዓለም ትልቁ ሸክም ምንድነው ብሎ። ጠቢቡ ሰው ምንም ሳያመነቱ መለሱ፣ የኔ ልጅ የዚህ ዓለም ትልቁ ሸክምማ ምንም አለመሸከም ነው። ካልዘራህ አታጭድም። ማንም አይመጣም። ማንም ከእንቅልፍ ቀስቅሶ ከአልጋ አስነስቶ አሪፍ ደሞዝ ያለው ሥራ እንካ ብሎ አይሰጥህም። ማንም ከህይወትህ ላይ ወስዶ ለአንተ ምትሆን ሚስት፣ ለአንተ ምትሆን ፍቅረኛ አግኝቼልሃለሁ ብሎ አያገናኝህ። ራስህ መነሳት አለብህ። ማንም አይመጣም። ማንንም አትጠብቅ። ያንተን ህይወት ማንም አይቀይረው። ራስህ መነሳት አለብህ። አንዳንድ ሰው ከኮሌጅ ከተመረቀ በኋላ ራሱን ማሳደግ አቁሟል። ደሞዝተኛ ነው። የሥራ ልምዱ ሲጨምር ብቻ ትንሽ ትንሽ የሚያድገውን ደሞዝ እየበላ ይኖራል። ይሄኔ እኮ የሆነ ኮርስ ቢማር የሆነ ስልጠና ቢወስድ ከሱ ከሚሻሉ ሰዎች ጋር ቢውል ራሱን ቢያሳድግ ደሞዙን እጥፍ ሊያደርገው ይችላል። ግን ይሄን አያስብም። እዛው ቁጭ ብሎ ይሄ መስሪያ ቤት በቃ ጉልበቴን በዘበዘው ይላል። ወዳጄ ዋጋህ መጨመር አለበት። ዕውቀትህ፣ ብስለትህ እንደ ዛፍ እስከምትችለው ሁሉ ማደግ አለበት። ከሌሎች የምትጠብቅበት ዘመን ማብቃት አለበት። ለራስህ ያለህ አንተ ነህ። ኃላፊነቱን ውሰድና ራስህ ላይ ስራ። መቃብርህ ላይ ምን እንዲነበብ ነው የምትፈልገው? በስነ ምግባሩ የተመሰገነ፣ ለሚስቱ ታማኝ፣ 3 ልጆች ያሉት፣ በዚህ ቀን ከዚህ ዓለም በሞት ተለየ ብቻ መባል ነው የምትፈልገው? ወይስ ይሄን ሰርቶ ይሄን አሳክቶ እንዲህ አድርጎ እንዲህ ከፍቶ መባል ነው የምትፈልገው? አንተ ስትሄድ ስላንተ የሚያወሩት ቤተሰቦች ብቻ ናቸው? ወይስ የሚያውቁ ሁሉ ጥንካሬህን፣ ማንነትህን ይመሰክራሉ? ምርጫው ያንተ ነው። ራስ ላይ መስራት ያለብህ ለዛ ነው። ስራ ምንም ሊሆን ይችላል፣ ግን አንተ ስትጎድል መታወቅ አለበት። አንተ ልትለቅ ስትል ወየው እሱን የሚተካ ከየት ነው የምናመጣው መባል አለበት። አንተ ከሌለ ብዙ ጉድለቶች መታየት አለባቸው። ያለበለዛ እዚህ ነበር፣ ተቀጥሮ ነበር፣ ለቀቀ የምትባል ሰው መሆን የለብህም። ድርጅት የሚከፍልህ ዕውቀትህን፣ ልምድህን ብሎ ነው። ያንተ ዕውቀት በፍጥነት ካደገ ዋጋህ ውድ ይሆናል፣ ተፈላጊ ትሆናለህ። አንተን የሚያክል አስተናጋጅ፣ ምግብ አብሳይ፣ ማኔጀር፣ ሶፍትዌር ኢንጂነር ወይ ዶክተር ባይኖር አስበኸዋል? ሙያው አይደለም ወሳኙ፣ ያንተ ጉብዝና፣ ያንተ ጥረት ነው ዋናው። ልዩነት ፈጣሪው የተሰማራህበት ቢዝነስ አይደለም፣ ቢዝነሱን የምትሰራበት መንገድ ነው። ሙያው አይደለም ወሳኙ፣ ለሙያው የምትከፍለው ዋጋ ነው። ጠንክሮ መስራት ወይ መጸጸት ማለት እዚህ ጋር። ደራሲ ስብሐት ገብረ እግዚአብሔር አገርህ ላይ አብዮት ባታስነሳ ራስ ላይ ግን ታላቅ አብዮት አስነስተ የምትፈልገውን ሁሉ መቀየር ትችላለህ ይለናል። ራስ ላይ አብዮት የምታስነሳው ከሰዎች መጠበቅ አቁመህ ትኩረትህን ህልምህ ላይ፣ የነገ መድረሻ ላይ ካደረክ ብቻ። ሰዎች እንዲያበረቱህ የምትጠብቅ ከሆነ ዝም ያሉ ቀን ታቆማለህ። ስለዚህ ወዳጄ ዝም ብለህ ራስ ላይ ስራ። ስኬትህ ራሱ ጮሆ ማንነትህን ይናገራል።
የዱባና የቲማቲም ተክሎች በአጭር ጊዜ ያድጋሉ። ለረጅም ቀናትና ሳምንታት ፍሬያማ ሆነው ብዙ ያመርታሉ። የበረዶ ጊዜ ሲያልፍ ግን ፍሬያቸው ረግፎ ይሞታሉ። በተቃራኒው ዛፎች ለማደግ ብዙ ወራትን፣ ዓመታትን ይፈጃሉ። ካደጉ በኋላ ግን የበረዶውንና ከባዱን ጊዜ በኩራት ያልፉታል። አየህ፣ በፍጥነት ወደ ላይ ሽቅብ ከወጣህ በፍጥነት ቁልቁል ትወርዳለህ። ዛፎቹን እንዲቆዩ ያደረጋቸው በዓመታት መሬት ለመሬት የዘረጉት ስር ነው። አንተም ለጊዜያዊ ስሜት ሳትጓጓ ራስ ላይ በደንብ ስራ። አለበለዚያ ስኬት የመሰለህ ነገር ጊዜያዊ ስለሆነ እንደ ነፋስ ሽው ብሎ ያመልጣል። አንዳንድ ሰው ሁሌ ሩጫ ላይ፣ ጥድፊያ ላይ፣ በቃ በጣም ቢዚ ነው። ኑሮ ግን አልተቀየረም፣ ገቢው አልጨመረም። አየህ፣ ንብም ዝንብም እኩል ይሰራሉ፣ ይለፋሉ። ንብ ማር ታመርታለች፣ ዝንብ ደግሞ ማር ታበላሻለች። ተመሳሳይ ነገር እያደረክ የተለየ ውጤት አትጠብቅ። ለምትወደው ነገር ዋጋ መክፈል አለብህ። ጠንካራ ሰው ለራሱ ብቻ አይኖርም። አንተን የሚጠብቁ ብዙ ሰዎች አሉ። ለአንተማ አንድ እንጀራና አንድ ክፍል ቤት በቂ ነበር። እሱን ለማሳካት ትልቅ ዋጋ መክፈል አይጠበቅብህም። ትልቅ ነገር የሚፈልግ ግን ትንሹን ስራ እንኳን ለነገ አያሳድርም። ከአልጋ ተነስ፣ ስፖርቱን ስራ፣ ሻወሩን ውሰድ፣ መጽሐፉን ግለጥ፣ ወደ ስራ ግባ። ወዳጄ፣ የዛሬው ትንሹ ጥረት ተጠራቅሞ ነው ነገ ታላቅ የሚያደርግ። አንድ የማከብረው የሀገር መሪ እንዲህ ብሎ ነበር፣ ዛፍ ለመቁረጥ 6 ደቂቃ ብቻ ቢሰጠኝ 4ቱን ደቂቃ መጥረቢያውን እየሳልኩ አጠፋዋለሁ። አንተም ጊዜ ማጥፋት ያለብህ ራስህን ለመቀየር ነው እንጂ ስራው፣ ገንዘቡ፣ የፍቅር ግንኙነቱን ማሳመር በጣም ቀላል ነው። ወዳጄ፣ መጀመሪያ አንተ በአመለካከትና በስብዕና ከፍ በል እንጂ ሌላውን መቀየር ማገዱ አይፈጅ። ትናንሾቹን ልማዶችህን አትናቃቸው። ጠዋት መነሳቱ፣ ለ10 ደቂቃ ቢሆንም ስፖርት መስራቱ፣ ለ10 ደቂቃ ቢሆንም ማንበቡ፣ ወይ ፈጣሪ ማመስገኑ። ችግር የለውም አትበል። ዛሬ ያላደረግኩትም ነገ አደርገዋለሁ አትበል። ትናንሾቹ ልማዶች ናቸው አንተን ቀጥ አድርገው የያዙ። እንደው ከእንስሳት መካከል ምሳሌ ስጠኝ ብልህ ብዙ እንስሳት ልጠራልኝ ትችላለህ። የትኛውም ሰው ግን ከፍጥረት ዓለም በሙሉ ትል አይልም። አስታውሶ ትል አይልም። ማንም ሰው ግን ትል በጣም ወሳኝ እንስሳ ነው። ለምሳሌ እንደው የሰው ልጅ ባይኖር ህይወት ትቀጥላለች፣ ምድር ትቀጥላለች፣ ዛፎች ያድጋሉ፣ እንስሳት እንደውም በነፃነት ይኖራሉ። ትል ባይኖር የፍጥረት ዓለም እንደዚህ አይቀጥሉም። ዛፎች ይደርቃሉ፣ እንስሶች ይጠፋሉ። ትል የለም ማለት አፈር የለም ማለት ነው። ትልን የሚያህል ሶይል ኢንጂነር የለም፣ ወይም የአፈር መሐንዲስ የለም። አየህ፣ ትንሽ ብለህ የምትንቃቸው ነገሮች በጣም ወሳኝ ናቸው በህይወት። ለዛ ነው ትናንሾቹ ልማድህን ለነሱ መታመን ያለብህ። ትልቁ ቦታ የሚያስቀምጡ ዛሬ ጠዋት መነሳትህ፣ ዛሬ 10 ደቂቃ ስፖርት መስራትህ፣ ዛሬ ራስህ ላይ የሆነ ልምምድ ማድረግህ ነው። በዚህ ዓለም 3 አይነት ሰዎች አሉ። የመጀመሪያዎቹ ነገሮችን በጥረታቸው የሚያሳኩ፣ ሁለተኛዎቹ ነገሮች ሲሳኩና ሲበላሹ ቆመው የሚመለከቱ፣ የመጨረሻዎቹ ግን ጭራሽ ምን እየሆነ እንዳለ የማያውቁ ናቸው። አንተ የቱ ጋር ነህ? ሕይወት ምርጫ ነው። ከሦስቱ ሰዎች አንዱን የመሆን መብት አለ። ስኬት እንደ ኪራይ ቤት ነው። ገዝተኸው ቁጭ ማለት አትችልም። ስለዚህ ሁሌም ትጥራለህ። ጠዋት ትነሳለህ፣ ታነባለህ፣ ትሰራለህ፣ ትማራለህ። በቃ ለዓላማ እስከጠቀመ ድረስ ዋጋ ትከፍላለህ። ይሄን ማድረግ ቀላል አይደለም። ቀላል ቢሆንማ ሁሉም ያደርገው ነበር። በሕፃንነታችን አብረን ከተማርናቸው ሰዎች መካከል አሁን አስታውሱ ብንባል 2 አይነት ሰዎችን ነው የምናስታውሰው። የመጀመሪያዎቹ በጣም ጎበዞች፣ በቃ የሚጨበጨብላቸው ሰቃይ ተማሪዎች፣ አስተማሪ የሚያደንቃቸው፣ እነሱን አንረሳም፣ እንትና እንላለን። ሁለተኞቹ ደግሞ በጣም ረባሾች፣ ተደባዳቢዎች፣ ሁሌ የሚገረፉ፣ እነሱን አንረሳቸው። መካከል ላይ ያሉትን ሰዎች ግን አናስታውሳቸው። ማንም ትዝ አይለን መሃል ላይ ካሉት ውስጥ። አየህ፣ ያኔ ጸባይህ፣
ውጤትህ ነበር መካከለኛ ጎበዝ ሰነፍ የሚያስብለ። አሁን ከፍ ካልክ በኋላ የሚወዳደረው የባንክ አካውንት፣ በትዳር ያለህ ደስታ ነው የሚወዳደረው፣ መንፈሳዊ ህይወት ነው የሚወዳደረው። መካከለኛ መሆን አትፈልግም። አየህ ወይ ላይ ጫፍ ስለመውጣት አስብ። መካከለኛ መሆን አያስተማም። ትልቁን መመኘት አለብህ። እንደዛ የምትሆነው ራስ ላይ ከሰራህ። መካከለኛ ነው ገቢ፣ መካከለኛ ነው ትዳር ላይ ያለህ ደስታ፣ እምነት ላይ ያለህ ጥንካሬ ኖርማል ነው። በቃ መካከለኛ ሰው መሆን መጥላት አለብህ። እኔ ጥግ ድረስ አማኝ፣ ጥግ ድረስ ደስተኛ፣ ጥግ ድረስ ገቢ ያለው ሰው መሆን አለብኝ በል። እንደ አብዛኛው ሰው መካከለኛ ጥረት እያደረግ መካከለኛ ህይወት መኖር አያዋጣም። ራስ ላይ ስትሰራ ለውጡ አይታወቅህም። ውስጥ ለውስጥ ነው የምታድገው። የሆነ ሰዓት ግን ወሬህ ተቀይሯል። የድሮ ጓደኞች ጋር ስትሄድ መግባባት ሁሉ አቅቶሃል። ለካ እንደነሱ ነበር ማስበው፣ አሁን ጥያቸው ሄጃለሁ ትላለህ። መጸለይ ራስ ላይ መስራት ነው። የዚህን ዓለም ውጣ ውረድ ብቻህን መታገል የለብህ። ከፈጣሪ ጋር መገናኘት አለ። በጠዋት መነሳት ራስ ላይ መስራት ነው። ምክንያቱም እንቅልፍህን ሳታሸንፍ ህይወትን ማሸነፍ ከባድ ነው። ለነገ መድረሻ መማር፣ መለማመድ፣ ስኪሎች ወይም ደግሞ ክህሎቶችን ማዳበር፣ ቋንቋህን ማሳደግ፣ ካንተ ከሚሻል ሰው ጋር መዋል ራስ ላይ መስራት ነው። ምክንያቱም ከፍታው ላይ ለመውጣት ብዙ ትጥቅ ያስፈልጋል። አንድ ሰው ወደ ጦርነት አንድ ጥይት ይዞ አይሄድም፣ ያለበለዛ ይማረካል። እሷን ተኩሶ ይማረካል። ብዙ መታጠቅ አለበት። አየህ አንተም የምትደርስበት ቦታ ትልቅ ከሆነ መዘጋጀት አለበት። የምትዘጋጀው ደግሞ ራስ ላይ ከሰራህ ብቻ ነው። አሁን ራስ ላይ ስትሰራ፣ ስትማር፣ የሆነ ነገር ስትሞክር ወጪ ልታወጣ፣ ጊዜህን ልትሰጥ፣ ጉልበት ልትጨርስ ትችላለህ። አንተ ራስ ላይ በምትሰራበት ሰዓት ሌላ ወጥሮ ይሰራል፣ ገንዘብ ያገኛል። ወደ ኋላ የቀረህ ይመስልሃል። እኔ ማስተር ሴንስል ሌላው ያለ ዲግሪ ሀብታም ሆነ። እኔ ኮርሶችን ሳሳድድ ሌላው 2-3 ስራ እየሰራ ተቀየረ። እኔ ቋንቋ ስለማመድ ሌላው ሩጫ ላይ ነው ትላለህ። አልገባህም እንጂ ባወከው ዕውቀት ልክ በጨመርከው አዲስ ነገር ልክ ዋጋህ እያደገ ነው። አንተ ዕውቀትና ልምዱን ስትይዝ ሌላው 2-3 ስራ ሰርቶ የማያገኘውን ገቢ በሰዓት ይከፈልሃል። ትደነግጣለህ። ወይ ጉድ ለካ እንደዚህ ነው ትላለህ። ወዶ መሰለህ ናፖሊዮን ሂል ከሚከፈልህ በላይ ስትሰራ ከምትሰራው በላይ ይከፈልሃል ያለው። ከዛ ግን ሰዎች ይሄን ለውጥህን ሲያዩ እድለኛ ነው ይሉሃል። ሰዎች ልማዳቸው ነው። በጥረቱ የተለወጠን ሰው፣ በጥረቱ የበለጣቸውን ሰው እድለኛ ይላሉ። ጓደኞች ቀድመው ከተለወጡ ላንተ የማንቂያ ደወል ነው። የፍቅር ግንኙነቱ ከተበላሸ ላንተ የማንቂያ ደወል ነው። ስራው ከቀዘቀዘ፣ ገቢ ከጠፋ፣ ነገሮች በምትፈልገው መንገድ አልሄድ ካሉ ላንተ የማንቂያ ደወል ነው። አሁን ያለህበት የነገ መድረሻህን አይወስነው ወዳጄ። ራስ ላይ ከሰራህ ከኋላ ተነስተህ ማንንም መቅደም ትችላለህ። የኢንስፓየር ኢትዮጵያ ቤተሰብ ለመሆንና አዳዲስ ቪዲዮዎችን በፍጥነት እንዲደርሱ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ከጎን ያለችውን የደወል ምልክት ይጫኑ። ጠዋት ከአልጋው ሲነሱ፣ ማታ ወደ አልጋው ሲመለሱ የሚያነቃቁ ጥሩ ስሜት የሚፈጥሩ አጫጭር መልእክቶች እንዲደርሱ ከፈለጉ ደግሞ በቴሌግራም አድራሻችን @inspire-ethiopia ብለው ይቀላቀሉን። ካነቃቂ መልእክቶቹን በተጨማሪ የሚያነቡት መጽሐፍትን ከፈለጉ ጉግል ፕሌይ ስቶር ውስጥ ገብተው ኢንስፓየር ኢትዮጵያ ብለው አፕሊኬሽኑን በመጫን የሳይኮሎጂ፣ የስኬት፣ የልብ ወለድ፣ የታሪክና ሌሎችም አይነት መጽሐፍቶችን በነጻ አፕሊኬሽናችን ውስጥ ገብተው ማንበብ ይችላሉ። ቤተሰባችን ስለሆኑ እናመሰግናለን።